ምንም ማድረግ አይቻልም። የሰው ስራ ነው። የጥራት ጉድለት ችግር ሊፈጠር ይችላል። ምናልባት እንደ አዲስ ጥሩና ምርጥ አድርጎ ለመስራት ይሄ ነገር ምክንያትና ማስተማሪያ ሊሆን ይችላል። ሐዋሳዎች ወደፊት እንጂ ወደ ኋላ እንዳትመለሱ። እሺ፣ ወዳችኋለሁ። እውነት ለመናገር የዚህ ልጅ ሐሳብ ከሁላችሁም ሚዛን ይደፋል። በሃይማኖት የተነሳ ከስራ ገበታ የተባረርኩኝ በጣም የሚያሳፍር አካሄድ ነው የሄድከው። በጣም የሚያሳፍር ልክ አይደለም። በሃይማኖት የተነሳ አይደለም። ይኸውልህ እንደ ማንኛውም ሰው ከስራ ገበታ ላይ ከምትተዳደርበት ቤተሰብን ከምታስተዳደርበት ነገር ከእንጀራ ገበታ ላይ ስትነሳ እንደ ማንኛውም ሰው ይደብረኛል። ሁሉም ሰው ደብሮታል። ለዛ ነው ዲፌንድ እያደረገ ያለው። እውነታው ግን እሱ አይደለም። ወደ ሃይማኖት ነገሩን ወስደ ሌላ ነገር አታስመስለው። ለራስ ጥቅም ስትል ፕሮፌሽናል መሆን አለብህ። ሁላችሁም ቲክታከሮች ደግሞ በጣም ታሳፍራላችሁ። ማለት ምን ስትሉ ነበር ከዚህ በፊት? የጋዜጠኛ ኤቲክስ የለም እንደዚሁን እንደዛ ሁን የተለያየ ክለብ ደጋፊዎች ስትናገሩ ነበር። ስፔሻሊ ደግሞ የአርሰናል ደጋፊዎች ማለት ነው። መደገፍ ሌላ ነገር ነው። ልጁ ወደ ስራ ገበታው እንዲመለስ ማድረግ ሌላ ነገር ነው። ግን አንፕሮፌሽናል የሆነ አካሄድ ደግሞ መሄድ የተገቢ አይደለም። ልጁ ደግሞ ጥፋቱን አምኖ ይቅርታ መጠየቅ አለበት። ስንት ጊዜ ነው እንዴ አንተ እንደ ራስህ ሚዲያ ማለት የህዝብ ሚዲያ ላይ ወይ ደግሞ የሆነ ተቋም ድርጅት ውስጥ ተቀጣሪ ሆነ ምን ስትል ነበር? አርሰናል ዋንጫ ከበላ ሚዲያውን ስራዬን ለቃለሁ ስትል ነበር አይደል እንዴ? አንተ እንደፈለግ ከምታደርገው ሚዲያ ነው እሱ። እንደፈለግ ስትፈልግ መገባበት ስትፈልግ የምትወጣበት ከሆነ ለምንድን ነው ታዲያ ተቀጣሪ ሆንከው? ለምንድን ነው ድርጅቱ የሚቀጥርህ? የራስን ፐርሰናል ነገር ልታራምድበት ከሆነ ማለት ነው። ከዛ በኋላም ብዙ ነገር የራስን የግል ነገር እያመጣ ይሄኛውን ምንድን ነው ኦዲንሱን ከዛ ሚዲያ የሚያጠፋ ብዙ ነገር አድርገሃል እና ብዙ ሰው ተችቶሃል። ይሄ ነገር እየተጠራቀመ መጣና ይሄኛው ምክንያት ሆነ እንጂ ማንም በሃይማኖት ምክንያት የመጣብህ የለም። በስርዓት አሁንም ፕሮፌሽናል ሆነ ይቅርታ ብለህ አምነህ ጥፋትህን በዛ መንገድ መሄድ ነው ያለብህ። ህዝቡንም ወደ ሌላ ነገር ለራሱ ብዙ ነገር ያለበትን ህዝብ ማለት ነው። ይሄን ደግሞ ሌላ ክብሪት መለኮሻ አታድርገው እባክህ። እንደ ፕሮፌሽናሉን ተምሬያለሁ ብለሃል። እንደ ፕሮፌሽናሉን ይቅርታ ጠይቀህ ተመለስ።